الحمد لله وحده والصلاة والسلام على من لا نبي بعده اللهم يا مفتح الأبواب ويا مسبب الأسباب ويا دليل الحائرين توكلت عليك يا رب العالمين وأفوض أمري إلى الله إن الله بصير بالعباد. Mr. Chairman and brethren, it gives me great pleasure የተከበሩ ሊቀመንበር እና ወንድሞቼ ከናንተ ጋር ጥቂት ዕውቀት ለመካፈል በመቻሌ ደስታ ይሰማኛል። ይኸውም ስለ ክርስቶስ ያለውን ሁለት አይነት አመለካከት አስመልክቶ ነው፣ የቁርአንና የመጽሐፍ ቅዱስን። ሙስሊም ላልሆናችሁ ወንድሞቼ ሁለት አይነት አመለካከት አለ ስል እንግዳ ነገር ሊሆንባችሁ ይችላል። በቁርአን ውስጥ ያለው የክርስቶስ ምስል አለ፣ በክርስቲያኖች በመጽሐፍ ቅዱስ ውስጥ ያለው የክርስቶስ ምስልም አለ። በተሰጠኝ አጭር ጊዜ ውስጥ በቁርአንና በመጽሐፍ ቅዱስ ውስጥ ስላለው አመለካከት ፍትሃዊ በሆነ መንገድ ለማቅረብ እሞክራለሁ። በቁርአን ውስጥ በምዕራፍ 3 አንቀጽ 42 ላይ ስለ ክርስቶስ ማንነት ማብራሪያና ደረጃ ተነግሮናል። ቁርአን በዚሁ ምዕራፍ በቁጥር 42 ላይ እንዲህ ብሎ ይጀምራል። Chapter 3 verse 42 it begins Bismillahir Rahmanir Rahim በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው። وإذ قالت الملائكة يا مريم መላእክትም እንዲህ ባለ ጊዜ የሆነውን አስታውስ፣ መርየም ሆይ إن الله استفاك وطهرك واستفاك على نساء العالمين መረጠሽ፣ አላህ መረጠሽ፣ ብጽዓትም አደረገሽ፣ ከዓለማት ሴቶች ሁሉ መረጠሽ ይላል። በመቀጠልም يا مريم اقنتي لربك واسجدي واركعي مع الراكعين መርየም ሆይ ጌታሽን በጽኑ አምልኪ፣ ታዘዥም፣ ስገጂም፣ ሩኩዕ ከሚያደርጉት ጋርም ሩኩዕ አድርጊ ይላል። ذلك من أنباء الغيب نوحيه إليك ሙሐመድ ሆይ ይህ ለአንተ የተረክነው ታሪክ የሩቅ ምስጢር ሀተታዎች አካል ነው። ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم يقتل مريم وما كنت لديهم إذ يختصمون መርየምን ማን እንደሚያሳድግ ለመወሰን በእሮቻቸውን በጣሉ ጊዜ ከነርሱ ዘንድ አልነበርክም፣ በዚህ ጉዳይ ላይ በተወዛገቡ ጊዜም ከነርሱ ዘንድ አልነበርክም ይላል። የነዚህ የቁርአን አረፍተ ነገሮች ትንታኔ እንዲህ ነው። የመርየም እናት ፈጣሪ ልጅ ከሰጣት ለቤተ መቅደስ አገልጋይ እንዲሆን የምታደርግ መሆኑን ተስላ ነበር። ወንድ ልጅ ይሰጠኛል ብላ በማሰብና በማመን ወንድ ልጅን ተመኝታ ነበር። ፈጣሪ ልመናዋን ሰማ፣ ልጅም ወለደች። ግን የወለደችው ሴት ነበር። ለቤተ መቅደስ አገልግሎት ደግሞ የሚፈለገው ወንድ ነው። ስለዚህም እናት ቅር ተሰኘች። ነገር ግን ስለቷን ለመምሏት ልጅቷ ከፍ ብላ ራሷን ማወቅ ስትጀምር ወደ ቤተ መቅደስ ይዛት ሄደች። ኢየሩሳሌም የሚገኘው ቤተ መቅደስ። ልጅቷንም ይዛ ሄዳ ለቤተ መቅደሱ አገልጋዮች እነሆ ተቀበሉኝ አለች። እነዚህ አገልጋዮች የእችን ቆንጆዬ ልጅ ሲያዩ ሁሉም የዚህች ልጅ የጡት አባት ለመሆን ተሻሙ። የጡት አባት ምዕራባውያን ጎድፋዘር እንደሚሉት አባባል ነው፣ ወይም የልጅ ጠባቂና ተንከባካቢ ማለት ነው። ሰዎች ተሻሙባት። ሁሉም ሰው ልጅቷን ማሳደግ ስለፈለገ ያለው አማራጭ ዕጣ መጣጣል ነው። መርየምን ለማሳደግ በወቅቱ ይደረግ በነበረው አይነት ዕጣ ተጣጣሉ። ለመርየም የጡት አባት ይሆን ዘንድ